ክርስቶስ የጾመውን ይሄንን የአብይ ጾም ትልቁን ጾም ያለው ሁለት ወር ሙሉ ጾም ያለው 55 ቀን ጾም ያለው ከማለታችን በፊት ወይም ጾሙን ጀምር ያለው ከማለታችን በፊት ማወቅ ያለብን ቢያንስ 16 ነጥቦች አሉ። እንዴት እንጾም ነው? ቅድም ካህኑ በወንጌሉ መሃል ላይ በቅዳሴው መሃል ላይ ያነበቡት የመጽሐፍ ቅዱስ ክፍል እንዴት መጾም እንዳለብን የሚነግረን ነው። ክርስቲያኖች እንዴት ውጤታማ ጾም፣ እግዚአብሔር የሚወደው ጾም፣ እግዚአብሔር የሚፈልገውን ጾም እንዴት መጾም ይችላሉ የሚለውን ነው። ዝም ብሎ መራብ የረሃብ አድማ እንደሚባለው ነው። ዝም ብሎ ራስን ማስራብ አይደለም። ለምንድነው የምንጾመው? እንዴት ነው የምንጾመው? እግዚአብሔር የሚፈልገው ጾም ምን አይነት ጾም ነው? ምን አሟልተን ምን አድርገን እንዴት መጾም አለብን የሚለውን እንመለከታለን። እግዚአብሔር አምላክ ያስተምረን። አሜን በሉ። እግዚአብሔር ይግለጽልን። አንደኛ ስንጾም መጀመሪያ አፋችን ምሬት እስኪሰማው ድረስ መጾም፣ በጣም እስኪርበን እስክንንሰፈሰፍ አፋችን እስኪመረው ድረስ መጾም፣ ረሃብ እስኪያንገሸግሸን። ለምንድነው እንዲህ የምናደርገው? ሳይርበው የሚበላ ሰው ረሃብን አያውቅም። በችግር ውስጥ ያላለፈ ሰው ስለ ችግር ቢነግሩት አይገባውም። የጥርስ ህመም የታመመ ሰው ሌላ በጥርስ ህመም የታመመ ሰው ሳይ እንደው እሱን ሳያድርስ ለጠላት አይስጠው፣ ነፍስ እኮ ያለችው ጥርስ ላይ ይመስላል ብሎ ለዛ ሰው ያዝናል። የቁርጠት የፍልጠት ሌላም በሽታ ያለበት ሰው የአስም በሽታ ወይ የአለርጂ በሽታ የተለያዩ ነገሮች ያለበት ሰው እሱን የሚመስል ህመም የታመመ ሲያይ ያዝናል። ክርስቲያኖችም ላልተራቡ ወንድሞቻችን ለተራቡ ወንድሞቻችንና እህቶቻችን የምናዝነው ስንራብ ነው። እኛ የምንበላው የምንጠጣው እያለን ቤታችን ምግብ አዘጋጅተን እርግጠኛ ሆነን እንደምንበላ እህል እንዳለን እርግጠኛ ሆነን ይሄን ያህል ረሃብ ካዝለፈለፈን የሚበሉት የሚጠጡት የሌላቸውማ እንዴት ነው የሚኖሩት? ጎዳና ላይ የወደቁት እንዴት ነው የሚኖሩት ብለን ለተራቡ ሰዎች እንድናዝን አፋችን ምሬት እስኪሰማው ነው መጾም ያለብን። 9 ቁጥር 15 ላይ የታመመ ሰው በጨረቃ የሚጥለው ሰው አባትየው አመጣው። ደቀ መዛሙርቱ ውጣ አሉት። ሰይጣን አልወጣም አለ። ውጣ አሉት፣ አልወጣም አለ። መጨረሻ ላይ ውጣ ሲሉት አልወጣም፣ ውጣ ሲሉት አልወጣም፣ ውጣ ሲሉት አልወጣም አለ። ወደ ክርስቶስ አመጡት። ክርስቶስ ኢየሱስ ከያዘው ምን ያህል ጊዜ ነው? ውጣ አለው። እሻልና ጋኔኑ ወጣ። ደቀ መዛሙርቱ ምን አሉ? እኛ ውጣ ስንለው እምቢ አለን፣ አንተ ግን በአንዴ ውጣ ስትለው ወጣ። እንዴት ነው አሉት። አያችሁ፣ እንዲህ አይነቱ ጋኔን፣ እንዲህ አይነቱ ሰይጣን፣ እንዲህ አይነቱ ልክፍት ያለ ጾምና ያለ ጸሎት አይወጣም። ልብስ የሚተኮሰው ገመዱን ወስዳችሁ ዋናው ጋኑ ጋር ስትሰኩት ኃይል ያመጣና ካውያው ይግላል። ካውያው ከጋለ በኋላ የምትተኩሱትን ነገር ቅርጽ ማስያዝ ይችላል። በምንም ነገር ላይ ኃይል እንዲኖረን ነገሮችን ቅርጽ ለማስያዝ መስመር ለማስያዝ መጀመሪያ መጾም ያስፈልጋል። እኛ ሳንጾም እኛ ሳንጸልይ ሰይጣንን ውጣ ብንለው እሱ ራሱ ተመልሶ ውጡ ሊለን ይችላል። ውጣ በምን እንተናነሳለን? እኔም ካህን አንተም ካህዲ ሊለን ይችላል። እኔም አላምን አንተም አታምን ሊለን ይችላል። የኛ እምነት በጾምና በጸሎት ስንጾም ኃይል ወደኛ እየገባ ነው። ሰውነታችን አትበላም ስንለው ልክ ባትሪው እንዳለቀ ስልክ እንደክምና ቻርጅ ማድረግ እንጀምራለን። ያ ኃይል ይሆነናል። ሰውነታችን አትበላም ስንል የበለጠ ኃይል እያገኘን እንሄዳለን። ስለዚህ ጾማችን አጋንንቱን እስከ ማንቀጥቀጥ። አንዳንድ ሰዎች በጸበል ቦታ አይታችኋል።
የምትጾም የምትጸልይ እህቷን ይዛ ከሄደች አንቺ ልጅ አትጠጊኝ አቃጠልሽኝ እያሉ አጋንንት ጭምር እኮ የሚጾምና የሚጸልይ ሰው ሳይው ይፈራሉ። ጸሎተኛ ሰው ሳይው ዞር በይ ካጠገቤ ተቃጠልኩ እሱን አታቅርቡብኝ ይላሉ። ጸልዮ የቆመና ሳይጸልይ የቆመ ጸልዮ ወደ ውጊያ የገባና ሳይጸልይ የገባ እኩል አይደለም። የጸለየ ሰው የታጠቀ በበረሃ የሰለጠነ ሰው ነው። በበረሃ አሁን እኮ ወታደሮች ወደ ዘመቻ ከመሄዳቸው በፊት ምን ያደርጋሉ? ይሰለጥናሉ። በባህር ውስጥ የገቡ ይሰለጥናሉ። ከአውሮፕላን ላይ የወረዱ ይሰለጥናሉ። በደረታቸው የተሳቡ ይሰለጥናሉ። ጭቃ ውስጥ ይሰለጥናሉ። ውሃ ውስጥ ይሰለጥናሉ። በተለያዩ ፈተናዎች ውስጥ ያልፋሉ። ከዛ በኋላ በጠላት ቀጠና ውስጥ ባለድል ይሆናሉ። ክርስቲያንም ሲጾም ባለድል እንዲሆን በአጋንንት ላይ በሰይጣን ላይ ሰይጣን ፊቴ አይቆምም ብሎ ለመናገር መጀመሪያ መጾም አለበት። ጾማችን አጋንንትን እስከማሸነፍ አጋንንትን ድል እስከማድረግ የወደቀ ነው የተጣለ ነው ግን የሞተ አይደለም። ይንቀሳቀሳል የወደቀ ባር ነው። ስለዚህ ገና በመጨረሻው ሰዓት ወደ ገሃነም እስክጣል ድረስ ባላጋራችሁ ዲያብሎስ የሚውጠውን አጥቶ እንደሚያገሳ አንበሳ ይዞራል ነው። እንዳይውጠን ድል ለማድረግ በዚህ ዓለም ላይ ጾም ያስፈልጋል። ጾማችን አጋንንትን ድል እስከማድረግ መሆን አለበት። ሶስተኛ ግርማ ሞገስ በሁሉ ላይ እስክናገኝ ድረስ ነው ጾማችን መሆን ያለበት። ግርማ ሞገስ የሚያመጣ ጾም መጽሐፍ አስቴር ምዕራፍ 4 ስታነቡ አስቴር ለወገኖቿ የጅምላ ጭፍጨፋ በወገኖቿ ላይ ሃማ የሚባለው ተንኮለኛ አቀናብሮ የዘር ማጥፋት የጅምላ ጭፍጨፋ አዟል። ወገኖቿ ሊሞቱ ነው። ስለዚህ መርዶክዮስ አክራትዮስ ልኮ ወገኖችሽ ልናልቅ ነው፣ እባክሽ ንጉሱ ያንቺ ባል ነው፣ እኛ ደግሞ ያንቺ ወገኖች ነን፣ ምናልባት እግዚአብሔር ለዚህ ክፉ ቀን ይሆናል ቤተ መንግስት ያስገባሽና እባክሽን ንጉሱ ጋር ገብተሽ እንዳናልቅ ለወገኖችሽ ይቅርታ ጠይቂ አላት። እንዴ አለች። ንጉሱ ባለ ቢሆንም አካለ ቢሆንም ንጉስ ሳይፈቅድለት ማንም ሰው ዘሎ መግባት አይችልም። የወርቁን ዘንግ እንዲህ የሚዘረጋው እሱ ፈቅዶ ሲጠራ ነው። ሳይፈቅድልኝ ከገባው ምንም ሚስቱ ቢሆን እንኳን እናንተን ላድን እኔም ልሞት እችላለሁ። ግድ የለም ይሄ ቀን ያልፋል፣ ለክፉ ቀን ይሆናል እግዚአብሔር እዛ ያስቀመጠሽ። መቼም እኛ ጠፍተን ወገኖችሽ አንቺ ብቻችን አትኖሪም፣ ግቢና ንጉሱ ጋር የምህረት ይቅርታ ለምኝልን አላት። የምህረት ይቅርታ ለምኝልን አላት። እኔ ባሌ ንጉስ ቢሆንም የኔ ቢሆንም ከባሌ በፊት ከሱ ስልጣን በፊት ሄጄ እባክህ እንደዚህ አድርግ ብዬ እሱን ከምጫን እግዚአብሔር ጋር ለምናለች። አያችሁ፣ ከገንዘባችሁ በላይ ከስልጣናችሁ በላይ ከምታውቋቸው ሰዎች በላይ በገሌ በኩል ይጨርሳሉ፣ ችግር የለም በገሊት በኩል ይጨርሳሉ፣ ስልኩ አለኝ፣ እገሌ ወዳጄ ነው፣ ገንዘብ አለኝ፣ ጉልበት አለኝ፣ ባልጣን ዘመድ አለኝ ከማለት በፊት እግዚአብሔር አለኝ ማለት ይቀድማል። ማን ጋር ሄደች? እግዚአብሔር ጋር። 3 ቀን 3 ሌሊት ጾሙ ጸልዩ፣ እኔም ጾማለሁ እናንተም ጾሙ። እግዚአብሔር ጋር ሄዳ 3 ቀን 3 ሌሊት የጣመ የላመ አልበላም ብላ ከአልጋ ወርዳ አመድ ነስነሳ ማቅ ለብሳ በእግዚአብሔር ፊት እያለቀሰች ተንበረከከች፣ ጾመች፣ አልበላም አልጠጣም ብላ ይሄን ጥያቄ መልስልኝ ብላ። እግዚአብሔር መልስ ስጥ፣ አንተ ፍረድ። ምክር ተመክሮብናል፣ ግን በሺዎች ምክር ላይ ያንተ አንድ ምክር በቂ ነው። በመካሪዎች ላይ አንተ ምክርና ምክራቸውን አፍርስ፣ አጀንዳቸውን አፍርስ አለች። የሃማን ተንኮል አፍርስ ጸለየች። በሶስተኛው ቀን ንጉሱ ጋር ስትገባ ንጉሱ ድሮ ዝም ብላ ብትገባ ችግር ነበር። አሁን ስትገባ እግዚአብሔር ይዛ ስለገባች ራሷን በእግዚአብሔር ኃይል መንፈስ ሞልታ በጾምና በጸሎት ኃይል ሞልታ ስለገባች እሷ ባለ ግርማ ሞገስ ሆነች ይላል። አንብቡ መጽሐፍ አስቴር ምዕራፍ 4 ግርማ ሞገስ ሞላባት። ንግስት ሆይ አላት። እሷ እንደ አንበሳ ሆነች፣ እሱ እንደ ጦጣ ሆነ።
ንግሥት ሆይ ምን ላድርግልሽ? ምን እንዳደርግልሽ ትፈልጊያለሽ? የመንግስት እኩሌታ ይሄ ዙፋን አይሰጥም። ይሄ ዙፋን ግማሹን እንኳን ቢሆን ላንቺ እሰጣለሁ አላት። ግማሹን ቢሆን ስልጣኔን አጋራለሁ አላት። እምትፈልጊውን ጠይቂ አላት። ግርማ ሞገስ ሆና ታያችሁ። እግዚአብሔር ይዛችሁ ጾማችሁ ስትሄዱ ጾማችሁ እናንተን በሰው ፊት ብትናገሩ እምትረቱ፣ ፍርድ ቤት ብትሄዱ እውነት ይዛችሁ ስትቆሙ እውነታችሁ እንድትገለጥ፣ ሽምግልና ብትቆሙ እንዴ እሱ ቆሞ ተብላችሁ እንድትሰሙ፣ ልጆቻችሁን ብትመክሩ ጆሮ እንዲሰጧችሁ፣ ብታስታርቁ እንዴ አንተ መጥተህ እንድትባሉ፣ ሽምግልና ብትላኩ እግዚአብሔር በእናንተ አንደበት እንዲናገር፣ ብትሰጡ በኪሳችሁ እንዲሰጥ፣ ገንዘባችሁ ስራ እንዲሰራ፣ በትዳራችሁ ውሳኔ ብትወስኑ እግዚአብሔር አብሯችሁ እንዲቆም ያደርጋል። ባለ ግርማ ሞገስ የሚያደርጋችሁ ጾም ነው። ጾም የጾምና ያልጾመ ሰው እኩል አይደለም ጉዳይ የሚያስፈጽመው። ጾም ባለ ግርማ ሞገስ ያደርጋል። ጾማችሁ ውላችሁ አስቀዳችሁ ትሄዱ ጠዋት ላይ ብላ ይላል። ትንሽ ቆይቶ ወዳችሁን ቆረጥ ቆረጥ ይላል። የሌለ ምግብ በሙሉ ያምራችኋል። ማይርባችሁ ሌላ ቀን እንደምንም ጨክናችሁ ቆዩ። እስቲ እንደምንም አስቀድሱና አውጡ። አይርባችሁም። ባለ ግርማ ሞገስ ትሆናላችሁ። ባለ ድል ትሆናላችሁ። ጾማችን ባለ ግርማ ሞገስን ያመጣል። እሱን ማምጣት አለበት። እስከዛ ድረስ ነው። ሌላው አራተኛ ጾማችን ኃጢአትን ይቅር ማስባል አለበት ነው። የነነዌ ሰዎች እሳት መዓት ጥፋት እየመጣባቸው ነበር። ግን ያንን የሚመጣባቸውን እሳት የቀየሩት ከንጉሱ መጅራ እስከምትፈጨው ታች እስካለችው ድረስ በአንድነት ጾሙ፣ በአንድነት ጸለዩ። ጾም ጸሎት አውጀው ጥጆች የእናታቸውን ጡት፣ ህፃናት የእናታቸውን ጡት እንዳይጠቡ ተከልክለው ዋይ 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 አንድነት 3 ቀን 3 ሌሊት። አሁን እኮ እኛ 7ቱን አጽዋማት እንጾማለን። ከ7ቱም በላይ ሌሎች አጽዋማት ጨምረን እንጾማለን። ግን ውጤት ለሀገር ሊያመጣ ያልቻለው፣ ሰላም ሊያመጣ ያልቻለው፣ ጥያቄ ሊመልስ ያልቻለው ከልብ አይደለም። እንደው ጾም ገባ ብለን ዝም ብለን ነው እንጂ የእውነት ከልባችን ቢሆን እንኳን 2 ወር 3 ቀን በቂ ናት። በ3 ቀን ውስጥ የሀገርን ይቅርታ አመጣ፣ ለህዝብ ይቅርታን አመጣ፣ ኃጢአታቸውን ፋቀላቸው። የበደልነውን በደል ይቅር የሚያስብል ጾም መሆን አለበት። 5ኛ ፊታችንን ባለማጠውለግ ነው መጾም ያለበት። ጾመኛ ላለመባል ቅድም በወንጌል ላይ ተነበበው ጾመኛ ለመባል ፊት ጠውለግ ብሎ ገሌ ጾሙ ገሎታል ጾመኛ ነው ወይ እሱ እኮ አይበላም እንደዚህ እስከን በቃ ሰዎች እንዲያውቁልን ብለን መጾም የለብንም። እንዲያውም ፊታችሁን ተቀቡ ጾመኛ ለመባል ብላይ ወይ እኔ ጾማለሁ ወይ እኔ ሰዎች እንዲያውቁላችሁ ብላችሁ አትጾሙ። ጾመኛ ነው ለመባል የዘላን ጾመኛ የቅቤ ዕቃ ግን ቤት አይግባ ይላል። እገሊት ጾመኛ ናት፣ እገሌ ጾመኛ ነው ለመባል ሰው ይወቅልኝ ብላችሁ አትጾሙ። እግዚአብሔር እንዲያውቅላችሁ ሆናችሁ ጾሙ። መጾም ማለት አፍ መሽተት ማለት አይደለም። መጾም ማለት ማደፍ ማለት አይደለም። እንዲያውም ክርስቲያን ጽድት ያለ ራሱን የጠበቀ ጥንቅቅ ያለ ነው። በመጎሳቆል ውስጥ ከላይ በሚታይ ጉስቁልና ቅድስና አይገኝም። ጾማችሁ ፊትን በማጠውለግ ሰዎች ይወቁልኝ በማለት ላይ አይሁን። እንደ ግብዞች ለሰው ለመታየት እገሌ እህል አይበላም እገሌ ጾመኛ ነው ሰው ይወቅልኝ ብላችሁ አትጾሙ። ከዛ ነፃ ሁኑ። 6 ባለመፍረድ እንጾም። ሉቃስ 18 ላይ አንዱ ፈሪሳዊ አንዱ ቀራጭ ነው አይደለም? አንዱ ፈሪሳዊ ነው፣ አንዱ ምንድነው? ቀራጭ። ፈሪሳዊው ምን አለ? ጌታ ሆይ እንደዚህ ኃጢአተኛ ስላላደረከኝ ምን እልሃለሁ? አመሰግናለሁ። እኔ ከሳምንት 2 ቀን እኮ እጾማለሁ፣ አስራቴንም አወጣለሁ። እሰይ እንኳን እንደዚህ ኃጢአተኛ አላደረከኝ አለና ተመጻደቀ። ያኛው ግን ጌታ ሆይ
እኔን ኃጢአተኛውን ማረኝ እያለ ደረቱን ደቃ ይላል። እኔን ኃጢአተኛውን ማረኝ እያለ ጮኸ ይላል። እኔን ኃጢአተኛውን ማረኝ። ከሁለቱ ጸድቆ ሄደው ኃጢአቱን ያመነው ነው ወደ ላይ ማየት አቅቶት። አሁን እዚህ ላይ ይሄ ፈሪሳዊ ጾመኛ ነው፣ እውነት ነው። ከሳምንት 2 ቀን ሐሙስና ማክሰኞ ይጾማል። አይሁድ ፈሪሳዊ ነው። ከሳምንት 2 ቀን ሐሙስና ማክሰኞ አስራቱን ደግሞ ከጤና አዳም አንጓ ሳይቀር ያወጣል። እውነት ነው። ግን እኔ ጻድቅ ነኝ ስንል እግዚአብሔር ሆይ የኔ ዕዳ አለብህ እያለ ነው። ኃጢአተኛ ነኝ ስንል ያንተ ዕዳ አለብኝ እያለ ነው። ይሄ ሰው ራሱን አጸደቀ፣ ሌላውን ኮነነ፣ ፈረደ። እንደዚህኛው ኃጢአተኛ እኔ ብቻ ነኝ ላንተ ምጾም፣ እነገሌ እየቀረደዱት ነው፣ እነገሌ በጧት እየበሉ ነው፣ እኔ ብቻ ነኝ ላንተ ያለው ማለት ተገቢ አይደለም። ለምን እንደሚበላ ታሞ ሊሆን ይችላል፣ ንስሐ አባቱን አማክሮ ሊሆን ይችላል፣ ከፍተኛ መድኃኒት እየወሰደ ሊሆን ይችላል። ምክንያቱን እሱ ያውቃል። እኛ ማድረግ ያለብን የራሳችንን መጾም ነው። ስጋ እያጎረስን እኮ ፈትፍተን ወተት እያጠጣን እኮ እርጎ እያጠጣን በእጃችን እየነካን ቅቤ አንጥረን የታመመ እያስታመምን እኛ እኮ መጾም እንችላለን። ያንን በእጃችን ስለነካን ጾም አፈረስን ማለት አይደለም። እንዲያውም ለዛ ነገር ቅርብ ሆነን እያየን መብላት እየቻልን በአይናችን እያየን አፍንጫችን ያሽት ያን ነገር ታግሰን ማለፋችን ነው ትልቁ ነገር። ያ ባለጠጋ ያ ፈሪሳዊ ከሌላው ጋር ራሱን አነጻጸረ። የደከመው ሰው አይደለም የኛ መለኪያ ቃሉ ነው። በደከመው ሰው ራሳችንን መለካት የለብንም። ከእገሌ በምን አንሳለው ሳይሆን ቃሉ ምን ይላል? በቃሉ ስመዘን እኔ ምንድነኝ ነው እንጂ የደከመውን ሰው መለካይ አርጌ ራሴን በዛ ሰው መለካት የለብኝም። ራሳችሁን ከሌሎች ጋር በማነጻጸር ከእገሌ በምን ይሻላል በሚል መጾም የለብንም። እሱን የበላበትን ቢጠጣ ቢበላ እሱ ያውቃል። ማስተማር መንገር ነው። ከዛ ውጪ ግን ብናይ እንኳን እኔ ብቻ ለአንተ ጿሚ ብለን ራሳችንን ማስመካት የለብንም። ይህ ሰው ተኮልኖ ተመለሰ። ያ ሰው ግን ኃጢአተኛውን ማረኝ የተባለ ሁሉ ልክ ነው ስላለ ወደ ቤቱ አዝኖ ቢሄድም እግዚአብሔር ግን ምህረቱን አስቀድሞ ሰጥቶታል። አታነጻጽሩ ነው። 7ኛ ንስሐ በመግባት ነው የሚጾመው። ጾም ዝም ብለን ጾም ስለመጣ የምንገባበት አይደለም። ጾም ንስሐ ያስፈልገዋል። የበደልነውን በደል የሰራነውን ኃጢአት ተናዘን ነው ጾምን መጀመር ያለብን። ዝም ብለን ያንን በደል ይዘን ከነበደላችን ብንጾም ብንጸልይ ያንን በደል ሳናርቀው ተገቢ ስላልሆነ ጾም ከመጀመራችን በፊት ንስሐ ከንስሐ አባታችን መምህረ ንስሐችን ጋር ቀርበን ኃጢአታችንን ተናዘን የጻፍነውን ይሄን ብለን ያመጣነውን ነገር መጀመሪያ ማስፋቅ ያስፈልጋል። ከመጾም በፊት ነው። 8ኛ ርዕስ አለው ጾም። ያለ ርዕስ አይጾምም። ርዕሱ ምንድነው? እሺ ጌታ 40 ቀንና 40 ሌሊት ጾመ። እሱ ለጾመ ምሳሌ ነው። እሱ ምሳሌያችን ነው፣ አምላካችን ነው። ያደረገውን እናደርጋለን። አሁን ግን ርዕሳችን ምንድነው? ስንጾም ምንድነው ለትንሣኤ የምንፈልገው? ጌታ ሲነሳ የሞተ ነገራችን የትኛው እንዲነሳ ነው የምንፈልገው? ሰላም ነው የናፈቀን? የሰላም ርዕስ። በግል ሕይወታችን ውስጥ ያጣነው ነገር አለ፣ ያን ነገር እግዚአብሔር እንዲመልስ። የሀገር አንድነት ነው፣ ጦርነት እንዲቆም ነው፣ ፍቅር እንዲመጣ ነው። ሕፃናት በየቦታው በረሃብ የሚወርቁት ያ ችግር እንዲቆም ነው። እግዚአብሔር ዝናበ ምሕረቱን እንዲያወርድ ነው። ድርቁ እንዲቀር ነው። እንስሳት የሚያልቁት በቃ እንዲባል ነው። በግል ሕይወታችን ትዳር ጥያቄያችን ነው። ትዳር መያዝ ልጅ ጥያቄያችን ነው።
ምንድነው? ስራ ጥያቄያችን ነው። ስጋው ደግሞ መቀበል ጥያቄያችን ምንድነው? በህይወታችሁ ስትጾሙ እኔ በዚህ ወቅት ውስጥ ይሄንን ነገር ማግኘት አለብኝ፣ ይሄን ነገር ድል መንሳት አለብኝ። 40 ቀን 40 ሌሊት እንደጾመ እኮ ክርስቶስ ዲያብሎስን ድል ነስቶታል። ከጾም በኋላ ድል የምንነሳው ነገር ምንድነው? የምናሸንፈው ነገር ምንድነው? ይሄንን ማወቅ ያስፈልጋል። ርዕስ ያስፈልገዋል። 9 የቁርሳችንን ምሳችን ላይ ደርመ መብላት ሳይሆን ምጽዋት ይኖረው ነው። ጾም ምጽዋት አለው። ምጽዋት ማለት ቁርሳችሁ ላይ ቁርስ እንበላለን። የቁርስ ሂሳባችን ለምሳሌ 20 ብር ሊሆን ይችላል፣ $20 $10። እስቲ ልጠይቃችሁ፣ የሆነ ያንተ ስንት ነው ቁርስ በጀት? 20 በትንሹ ምረህናል። ጋሽትሌ ስንት ነው? አትበላም? 15 ያንተ ጥሩ ነው። ገኒ እቤት ከሆነ 10 ብር ተወዳጅ። ስንት ነው ቁርስሽ? ቁርስ አትበይም አንቺ? እግዚአብሔር ገላግሎሻል። በነፃ ነው የምትኖሪው። ቀሲስ አይጠየቅም፣ ብዙ ነው እሳቸው። እንግዲያው ብዙ ስለሆነ ሁላችን በዛ ስለሆነ መጋቤ ስንት? 10 ያንተ ጥሩ ነው። እሺ 10 በአማካይ እንውሰደው። 10 ብር $10 ቁርስ ላይ ያለው ሰው ምሳው ላይ የዛችን 10 ብር ምሳው ላይ 20 ብር ከሆነ ቁርሱን ደምሮ 30 ካረገው ጾም ሳይሆን በቀል ነው የሚባለው። ቂም በቀል። ያቺ የቁርስ ለምሳሌ 50 ኪሎ ጤፍ የሚያስፈጭ ሰው እንበል 25 ኪሎ ማስፈጨት ከሆነ ኢኮኖሚ ቁጠባ ላይ ነው የገባው። ይሄ ጾም አይደለም። 50 የምትፈጭ ከሆነ 50 ትፈጣለች፣ 25ቷ ግን ለድሃ ትሰጣለች። ጾም ምጽዋት አለው። ያቺን ቁርሳችሁ ላይ እንትን ምትወል ትጠራቀምና 40 ቀን ከሆነ 40 ቀን ላይ 10 ትጠራቀማለች። 40 ጊዜ 10 ስንት ነው? 400 ለቤተ ክርስቲያን፣ ለዕጣን፣ ለዘቢብ፣ ለመዛም መጻሕፍት፣ ለመጋረጃ መታ ልክ ፋሲካ ላይ አጠራቅማችሁ መጣችሁ ትሰጣላችሁ። የጾማችሁ ለቤተ እግዚአብሔር ነው የሚሆነው፣ ለአገልግሎት ነው የሚሆነው፣ ለተራቡት ነው የሚሆነው፣ ለተጠሙት ነው የሚሆነው። ታጠራቅሙና በዛ ውስጥ ለድሆች ነው መስጠት የሚገባው። መብላት ላቃታቸው፣ መጠጣት ላቃታቸው፣ መልበስ ላቃታቸው ለእነዛ ሰዎች ይቻላል፣ ለቤተ ክርስቲያን ይቻላል። ምክንያቱም መጽሐፍ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ማለት ሳቋርጡ 24 ሰዓት መጸለይ ይቻላል ማለት አይደለም። እንቅልፍ ሰዓት አለ። እቤታችሁ ጸልያችሁ ትወጣላችሁ። ልክ ያቺን ጸልያችሁ እንደወጣችሁ ያቺን ምጽዋት ለድሃ ትሰጣላችሁ። ያ ድሃ ምን ይላል? ያልተውከኝ ፈጣሪ እያለ ምስጋናውን ይቀጥላል። እናንተን ያዩ ሰዎች ደግሞ ይሄን ሰው ያልተወ እገሌም ባይጥልለት ኖሮ ምን ይሆናል? እንደው እግዚአብሔር ይመስገን እያሉ እነዛ ሰዎች ደግሞ ምስጋናውን ይቀጥሉታል። በስጦታችሁ ውስጥ የእግዚአብሔር ምስጋና የእግዚአብሔር ጸሎት እንዲቀጥል ታደርጋላችሁ። የቁርስን ምሳ ላይ ሌላውን ስልጆውን ጎመኑን ጨምሮ ከመብላት የዛችን በጀት ለተቸገሩት አጠራቅሞ ለቤተ ክርስቲያን መስጠት ይገባል ነው። 10ኛ መልክ እየቀያየራችሁ አትብሉ። ስንጾም መልኩን አንቀይር። ስጋን በላ ከነበረ ስጋ የሚለው ይቀርና ስጋን የሚበልጥ ነገር ግን በጾም ምግብ ውስጥ ከተበላ ያው ነው። ለምሳሌ ወተት፣ አንድ ሰው ወተት ጠጥቶ ሰውነቱ ከመቶ 40% ከተጠቀመ፣ አቮካዶ ሲጠጣ ደግሞ 70% ከተጠቀመ ዞሮ ዞሮ ወተት የሚጠጣው ነው ጾመኛ። መልኩ ተቀየረ እንጂ እዛ ውስጥ ሰውነታችን እያገኘ ነው፣ እያደከም ነው አይደለም።
አሁን የጾም ማኪያቶ ይባላል። የጾም ማኪያቶ ውስጥ ከፍስክ ማኪያቶ የበለጠ ነገር ነው ያለው። የጾም ብስኩት ይሄ ጾም ደግሞ አሁን እንቁላል የሚመስል ቡጥጫ ሁሉ መጥቶላችሁ ምንም አትለዩትም። በስሜ ይመጣሉ እና ያለው እነዚህን ነው በእውነት እና ስጋው ራሱ ዱለቱ ራሱ በስሜ ይመጣሉ። ዱለትን የሚመስሉ ነገሮች፣ እንቁላል ፍርፍር የሚመስሉ ነገሮች ራሳቸው መልካቸውን ተክተው መጥተዋል። ምንም እኮ የቀረብን ነገር የለም። ምንም ነገር አንድም ነገር የቀረብን የለም። እኔ አንድ ዲሽ አካባቢ ሄጄ የጾም ዱለት ብለው ሳመጡ ምንም ልዩነት የለው። ምንም የጾም እንቁላል ፍርፍር ተብሎ እሱን ነው የሚመስለው እንዴ! አይኔ አንደኛ አይምሮዬ ያን ነገር ስለናፈቀ አይምሮዬ እኮ ዱለት ነው ብሎ በቃ እንዴ ተቀብሎታል። በቃ ያን ነገር ሱስ ሆኖብኛል ማለት ነው። ልተው አልፈለኩም። ቢያንስ መልኩን እንኳን እሱ የሚመስል ነገር እያየው ላስታመው ብዬ እየበላሁት ነው ማለት ነው። ይሄ ጾም አይባልም። በፍስክ ውስጥ ያጣችሁትን ነገር ወደ ጾም ምግብ ቀይረን በአኩሪ አተሩ በተለያየ አይነት እንዴ አሁን ጾም ይባላል። በእውነት አንዳንድ ቤት ድግስ ቡፌው ጾም ይባላል። እንደ በፋሲካ ራሱ እንደዛ በላለን ይገኛል። የሌላ አይነት አለ ስትቆጥሩ ቀኑ ሙሉ ብትሩ ከዚህ በፊት ነግራችኋለሁ። አንድ ሰው እንደው ታዋቂ ነው፣ አትሌት ነው፣ ስሙን አልጠቅስም። በጾም ወቅት ቤቱ ለአንድ ጉዳይ አስቸኳይ ጉዳይ እንደው በቤተሰብ ጉዳይ ገጥሞኛል ብሎ ሄጄ ነገሩ በእግዚአብሔር ኃይል ተፈታና እስቲ ምሳ እንብላ ተብሎ አብይ ጾም እኮ በኢትዮጵያ ከሰዓት ከቀኑ 9 ሰዓት 3 ሰዓት እዛ ምሳ እንብላ ተብሎ እንዲሽ ከረክ እንትን ሳህን ይዘን ዞርን። እኔ በቃ ይሄን ላንሳ ያላንሳ ግራንድ ገብቶ በህይወቴ ግራ ተጋብቼ አለቅም። ድሮ አንድ ነው ከአንድ አለ ሽሮ ነው ወይ ክክ ነው አለቀ። በሰላም ነበር በበላው ደስ ያለኝ። አሁን ግን ይሄ ስል ግራ ገባኝ። ባይበላስ ቢቀር እስክል ድረስ የቱን ልብላና ምን ልብላ የተለያዩ ነገሮች ናቸው። የቱን ልብላ አማራጭ ስለሆነ ምን ልብላ ግን ምንም ሳይኖር ይሄ ነው ስል ያኔ ያማረኝ ስል ስዞር የሌላ አይነት በዚህ ምድር ላይ የለም። አይቼው ማላቀው ፍጥረት ሁሉ እንዳለ የጣና ሐይቅ ገዳማትን መዞር ይቀላል አላለ። ተዞሮ መጨረሻ እንደዚህ ምን አለኝ ሰውየው፣ በጣም ይቅርታ ደፈርኩ። ምን ነው ሳልዘጋጅ መጣለኝ። እንዴ ይሄ ሰው ቢዘጋጅ እንዴ ሊያረገኝ ነው? አያችሁ አሁን የጾምን ነው ወይ ነው ምሳሌ ነው። ሰዎች ፍቅራቸውን ነው የሚያደርጉት። ግን ስንጾም ሰውነታችንን መጉላት ነው ዓላማው የጾም። ይሄ ስጋችን አምስተኛ ነዳጅ በጣም ተሰጥቶት ስፒዱ 180 ላይ ስለነበረ አደጋው ከባድ ነው፣ ለግጭት ስለሚዳርግ አውርዱት 40 ላይ ተባለ። 30 ስፒድ ብሬከር አለ ተባለ። እኛ ግን እንዲህ ብለን በዛው 180 ያ ማለት አደጋለው። ሰውነታችን አሁንም ወደ ኃጢአት ለመገስገስ ለመሄድ ዝግጁ ነው። እግዚአብሔርን የሚያስብበትን ትቶ ስጋውን ያስባል ማለት ነው። እና በጾም ነው ማበርታት እና ስማቸውን እየቀየርን እንደው ጾም ይባላል እንጂ በእውነት ብዙ የምቾት ነገሮችን ለሰው ገዳዩ ምቾቱ ነው። የምቾት ነገሮችን እንተው ነው ስንጾም። 11ኛ ቅበላና ፍቺ ላይ ያለን ግንዛቤ እናስተካክል። የኃጢአት ቅበላና ፍቺ የለውም። አንዳንድ ሰው ጾም ሊገባ ሲል የስጋ ሰልፍ ወይኔ ከስጋ ልለያይ ነው ብሎ ሐዘን ነው። ሲመጣ ደግሞ ስጋ ሊመጣልኝ ነው እሰይ ብሎ ደስታ ነው። ጾማችን ከስጋ ለመለየት የሚደረግ ሐዘን፣ ከስጋ ለመገናኘት የሚደረግ ተስፋና ደስታ ጉጉት አይደለም። ጾማችን ስንጾም በዚህ ርዕስ ከእግዚአብሔር ልገናኝ ነው እሰይ ብለን ሲፈታ ደግሞ ይሄ ጥያቄ ሊመለስ ነው እግዚአብሔር ሊታረቀኝ ነው ብለን የምናደርገው ጉጉት ነው።
ጾም ሲገባ የምንተው ኃጢአት ሲፈታ የምንጀምረው ኃጢአት መኖር የለበትም። ኃጢአት ቅበላም የለውም፣ ኃጢአት ፍቺም የለውም። አንዳንዶች የሆነ ኃጢአት ሲደረግ ይቆይና አይ ጾም ሊገባ ነው፣ ከዛ አሁን ጾም ስለሆነ ይሄን አናደርግም። እንዴ ሲፈታ አስተፈቅዷል እንዴ? ድሮ አስተፈቅዷል እንዴ? በሆነ ወቅት ላይ ኃጢአት የተፈቀደ በሆነ ወቅት ላይ የተከለከለ አይደለም። ክርስቲያን እድሜ ልኩን ከኃጢአት የራቀ ለጽድቅ የቀረበ ነው እና ጾም ቅበላም የለውም። በዚህ ጾም በዚህ ወቅት እናላደርግም ከተፈታ በኋላ ብለን የምንቀጥረው የኃጢአት ቀጠሮ የለም። ለዘመናት ኃጢአትን የተቀጠቅን የተጸየፍን ለጌታ ፍቅር ሁሉ የተውን መሆን አለብን ስንጾም። ይሄ ነው 12 ምላሳችን አይናችን ይጾም፣ ሆዳችን ብቻ አይደለም። እህል እንጾማለን የሚያስብል ንግግር ግን እናገራለን። አንዳንድ ሰው ምላሱ በስብሷል። ምላሳችን መጾም አለበት። በእውነት ቢሰፉንም ዝም ማንል ሰዎች አለን። ምላሳችን አንድ እናት ከቆረቡ ቆራቢ ነው ክፉ እንዳይናገሩ ክርስቶስ በውስጡ አለ። አንድ አፋቸውን በማረብ ይዘው ሲገቡ አመል አለባቸው ሰው ይመስደብ እና አንድ የሚጠሏቸው ሴትዮ በዛ ሲያልፉ እንዳይናገሩ ተከልክለዋል። አፋቸውን በማረብ ይዘዋል ግን እንዲያሉ እና አንዳንድ ጊዜ ውስጣችን ያልተዋቸው ነገሮች አሉ። በምላስ ሰው እያስቀየምን መጥፎ አይን ይጹም፣ መጥፎ ከማየት ጆሮ ይጹም፣ የማይሆን ነገር ከመስማት። ጠላት አያችሁ መጥፎ ዘር ከዘራችባችሁ በኋላ ያ ዘር ለመብቀል ይታገላችኋል። ለመብቀል እንዳይታገል እንዳይዘራ ከልክሉት፣ አትስሙት፣ መጥፎውን ነገር አትዩ። ካየን በማየታችን እንፈተናለን። ምግቡን ወደ ውስጥ እንዳይገባ ከልክለን መጥፎ ክፉ ወሬ ወደ ውስጣችን እንዲገባ ከፈቀድን አይናችን አይቶ በሰው ላይ እንዲፈርድ ምን ሆኖ ነው ግን ለምን እንዲያደርጋል ለፍርድ የሚያነሳሱ ነገሮችን ካደረግን ሐሜት አርግብኝና እያልን እኮ ነው የምናማው እንዴ። ሐሜት አርግብኝና እያሉ ማማት አለ እንዴ? አንዳንዶች እኔ እኮ ምላሴ ነው እንጂ ልቤ ንጹህ ነው ይላሉ። ደግሞ አንድ አባት ምን አሉ? እኔ እኮ አባታችን ሰው ምሳደመው በቃ አፌ ነው ልቤ ንጹህ ነው እና የልብሽን መርዝ ከተፋሽ በኋላ እንዴት ውስጥሽ ንጹህ አይሆንም አሉ። ውስጣችን ያለው ካወጣ ነው ማለት ንጹህ አይሆንም። ሰው አንደበቱ መጾም አለበት። ትንኝን እያጠራ ግመል ማዋጥ የለበት። ሰው ሊገል ጥይቱን ይወለውላል። ሚስቱ ቁርስ ብላ አለችው። ምን ነክቶሽ ነው? አብይ ጾም እኮ ነው። እዛ ላይ አርብሮ ያምሻል አላት። የሚሄደው ግን ምን ለመግደል ነው? ሰው ለመግደል። ትልቁን ነገር እያደረግን ትልቁን በደል እየበደልን ትንሹ ምግብ ላይ ብቻ መጠንቀቅ ዋጋ የለውም። አንደበታችንም ክልክል። ሰው ሲታማ አላማም፣ ካህን ሲታማ አላማም፣ ቤተክርስቲያን አሉታዊ ነገር ሲነገር አልሰማም። ወደ እግዚአብሔር መጸለይ፣ ችግር ካለ ማስታረቅ፣ በአንደበታችን አለመፍረድ፣ ጥንቃቄ። ዓለምን መግዛት ቀላል ነው፣ ራስን መግዛት ከባድ ነው። እሰብካለሁ ይላል፣ እቀድሳለሁ ይላል። እንዴት እንዲያረጋል? አንተስ? እኔማ ሰው ነኝ። ሊያም ሰው ነው። ከራሳችን ያጣነውን ቅድስና ለምን ከሰው እንፈልጋለን? ከኛ እንደጎደለ ነው ከሱ እንደጎደለው። ከራሳችን የታጣውን ሙላት ከሰው ላይ አንፈልግ። ምላሳችንም ይጹም። በእውነት አንደበታችን አይናችን ይጹም። ሔዋን አይኗ ባለመጾሙ ነው የተከለከለ ያየችው። ጆሮዋ ባለመጾሙ ነው የእባብን ወሬ የሰማችው። ምላሷ ባለመጾሙ ነው ከእባብ ጋር የተወያየችው። ስለዚህ ሁሉን ነገር ማጾም ያስፈልጋል። ቀንጥሳ ስለበላች ነው
የተከለከለን በመብላትም የወደቀችው። ስለዚህ ሁሉ ነገራችን ይጾም። በእውነት በስልክ አንድ ስልክ ደውለን በቀን ውስጥ ስልካችን ቢጣራ ስንቱ ጥሩ ነገር እንደሆነ አላውቅም። አብዛኛው አገር የሚያፈርስ፣ አብዛኛው ሰው የሚያጣላ፣ አብዛኛው ቅያሜን የሚዘራ፣ ጥላቻን የሚዘራ ባላወቅነው ነገር የሚፈርድ አንደበት ነው። እንዳልኳችሁ ከዚህ በፊት እያንዳንዱ ሰው ስለሚናገረው ነገር በዳግም ምጽአት መልስ ይሰጣል። መጽሐፉ ተጽፎ ቁጭ ይላል። መልስ ተጽፎበታላችሁ። ምላሳችን ይጹም፣ አይናችን መጥፎ ከማየት ይጹም። ዩቲዩብ ስታዩ የምትፈርዱበትን መጥፎ ነገር አትዩ። ቲክቶክ ላይ መጥፎ ነገር አትዩ። ፌስቡክ ላይ አትዩ። እንዴ በማታውቁት እንድትፈርዱ ስለሚያደርጋችሁ ጾሙ። ከእንደዚህም ነገሮች የሚያንጻችሁም ብቻ የቤተ ክርስቲያንን ዜማ ብቻ እስቲ መልካ ስዕሉን መልካ ውዳሴውን አዳምጡ። ዝም ብላችሁ የአባቶችን ጥሩ ድምጽ ያለች ቀዳሴውን ቅዳሴ ስሙ። ውስጣችሁ ዘፈን ከመስማት ጾሙ። እንዲህ አድርጋኝ ሲል በዘፈኑ፣ እንዲበድላኝ ሲል በዘፈኑ ትፈርዳላችሁ። ወይኔ እንዲያርጋው እንዲበድሏት እኮ ነው የዘፈነው፣ እንዲያድርጋው እኮ ነው የዘፈነው። ፈራሽ ትሆናላችሁ። መፍረድ ደግሞ የእግዚአብሔርን ዙፋን መቀማት ነው። 13ኛ በፍቅር ጾሙ። በፍቅር አጠገባችን ያለ ወንድም እየገፋን ሰማይን መፈለግ አንችልም። ክርስቶስ 100% በሰው ውስጥ ነው ያለው። መጀመሪያ ለምንወደው እግዚአብሔር ፍቅራችንን ከመግለጻችን በፊት እግዚአብሔር ለወደደው ሰው ፍቅር መግለጽ። እግዚአብሔር የፈጠረውን ስንወድ ያን ጊዜ እግዚአብሔርን እናገኘዋለን። እናትሽን አሳዝነሽ መጥተሽ ማርያም ብትይ፣ እናትሽን ሳትሰሚ ማርያም ስሚ ብትይ እንዴት ይሆናል? አባትህን አሳዝነ አባታችሁ ብትል እንዴት ይሆናል? ወንድምህን አሳዝነ እንዴት ይሆናል? መጀመሪያ አጠገባችሁ ያለውን ወንድም ውደዱ። አጠገብ ያለውን ወንድምህን ሳትወድ እግዚአብሔር ሆይ እወድሃለሁ ብትል እውነት ባንተ ውስጥ የለም ይላል። ክርስቶስ የሞተው ለሰው ነው። ሰው የሰው ጠባቂ ነው። አትግደል የሕይወት ጠባቂ ነው። አታመንዝር የትዳሩ ጠባቂ ነው። አትማ የስሙ ጠባቂ ነው። ስለዚህ እናት አባትን አክብር የውለታ ጠባቂ ነው። ሰው የሰው ጠባቂ ነው። መጀመሪያ ስንጾም ለወንድማችን ጥንቃቄ ማድረግ፣ በቃ እሱን ሰውነታችን ከተለያዩ ከምንወዳቸው ነገሮች እንደምንከለክል ወንድማችንንም እሱን ሊጎዱ ከሚችሉ ነገሮች ራሳችንን መከልከል፣ በአንደበታችን፣ በእይታችን፣ በኑሯችን፣ በስራችን እሱን ላለመበደል ጥንቃቄ በማድረግ መጾም ያስፈልጋል። በፍቅር ፍቅር የሌለው እግዚአብሔርን የለውም። 14 በይቅርታ ጾም ይቅርታ አለው። ከጾም በፊት የበደላችሁ ካለ ይቅርታ ባብላችሁ፣ የበደለችሽ ካለ ይቅር በይ። ይቅር ለእግዚአብሔር ምን ይላል? በማቴዎስ ወንጌል ምዕራፍ 5 ቁጥር 25 ላይ ምን ይላል? ወደ ቤተ እግዚአብሔር ሄደ ጸሎት ልጸልይ፣ ጾመኛ ሆነ ልጸልይ፣ በፊቱ ቆመ። ወንድም በአንተ ላይ አንዳች ቅሬታ እንዳለው ቢሰማ አለ መባውን በደጀ ሰላም ትተህ ሄደህ ከወንድም ጋራ ያን ነገር ፍታ። ከእህትሽ ጋራ ፍቺ። ለቀልድ ብለሻት ሊሆን ይችላል፣ ሳታውቂም ሊሆን ይችላል። ግን እሷን ቅር አላት፣ ግን እሱን ቅር አለው። አስባችሁበት ሊሆን ይችላል፣ እንደ ድንገት ሊሆን ይችላል። ግን በቃ ከፋው። በብዙ ችግር ውስጥ ሆኖ ክርስቲያን ማምለክ ይችላል። በትንሽ ቅሬታ ውስጥ ሆኖ ማምለክ አይችልም። ሆሴዕ 6 ቁጥር 6 ላይ በትንቢቱ ከመስዋዕት ይልቅ ምሕረትን እወዳለሁ አለ እግዚአብሔር ቀድሞ በነብዩ። ራሱን መስዋዕት አድርጎ ለዓለም ከማቅረቡ በፊት
በመጀመሪያ የመስቀል አዋጁ ሉቃስ 23:34 የሚያደርጉትን ያውቁምና ይቅር በላቸው ብሎ ይቅርታን አወጀ። የክርስቶስ ቀዳሚ ጩኸት ይቅርታ ነው። የኛም ቀዳሚ ጩኸታችን ምን መሆን አለበት? ይቅርታ መሆን አለበት። ይቅር መባባል፣ የበደለ ቀኖናውን ተቀብሎ ይቅርታውን ከእግዚአብሔር ታርቆ ከኛም ጋር ታርቆ በእርቅ በይቅርታ ጾም መጾም አለበት። ቂም ይዘን በውስጣችን ይዘን እዚህ ጋር ብንጸልይ ብንጾም የሰማዩን የአምልኮ በር ሊዘጋብን ይችላል። 15 መጣብኝ ሳይሆን መጣልን ብለን ጾም ነው። የመጨረሻዎቹ ሁለት ነጥቦች ቀርሰናል። መጣብኝ ሳይሆን መጣልኝ ይበሉና ጾሙ። እስቲ መጣልኝ ይበሉ፣ እስቲ መጣብኝ ይበሉ። እንዴ አንልም በሉ እንጂ መጣብኝ የሚሉ ሰዎች ወይ ደግሞ ያ ቢጾም ወይ 2 ወር መጥቶ ሊገደገድ ነው የሚሉ ሰዎች አሉ። እንደዛ ከምትሉ ብሉ ብናርገ በላ በግድ እጅህን ታይዘህ እንዴት ሊሆን ይችላል? ይህ መጣልኝ ከእግዚአብሔር ልታረቅ ነው። እሰይ ወይ አንዳንዱ ከኢኮኖሚ አንፃር የሚያስበዋል 2 ወር ጾሞ ጾም ሲፈታ አይ አለ ጾሙ ኑሮ እስኪረጋጋ ጾሙ በዛው ይርጋ አላሉ። እንደዛ መሆን የለበትም። ለኢኮኖሚ መቀነሻ ለአንዳንድ ችግሮች አይደለም። ጾም ማለት ችግር ማለፊያ ሳይሆን እያለን የምንተወው ነው። ይህ ማለት ምን ማለት ነው? ጾምን በፍቅር መጣልኝ በጉጉት እሰይ ከአምላኬ ልገናኝ ከፈጣሪ ልገናኝ ስጋዬን አድክሜ ነፍሴን ማበረታበት ሰዓት ላይ ደርሻለሁ ተመስገን ወይ ይመጣልኝ ነው። በጾም ውስጥ የምናገኘውን ጥቅም አስልተን መሆን አለበት እና እንደው ተጋመሰ አሁንስ ሄደልን ወይ ሊፈታ ነው ወይ ስንቀን ቀረው አሁንስ ቶሎ ሄደ በመሰላቸት መጾም ይሄ ዋጋ ያሰጣችሁ በግዴታ ሳይሆን በውዴታ በፍቅር ነው መጾም ያለብን። አንዳንድ ሰው ስጋን ከመናፈቁ የተነሳ ስልኩ ላይ ስክሪን ሴቨር አድርጎ ቁርጡን እንዲህ ያየ የሚጾም ሰው አለ። እንደው በጣም እንዲህ ከምታረጉ ብሉ ተውት። ካመኑበትና ደስተኛ ሆናችሁ እሰይ ጾም መጣልኝ ልከብር ነው እግዚአብሔር ሊታረቀኝ ነው ልንበረከክ ነው ስጋዬን ላደክም ነው ነፍሴን ልትጠቀም ነው። ምክንያቱም ሰው በሽታ ውስጡ የበዛ ሲሄድ ምን ያስፈልገዋል? መድኃኒት። ከዛ መድኃኒቱ በሽታውን ሲገለው ሰውነቱ ምን ይሆናል? እየበረታ ይሄዳል። በሽታው እያየለ ሲሄድ ሰውነት ይደክማል። ሰው በጾም እየበረታ ሲሄድ የኃጢአት በሽታ እየደከመ ይሄዳል። መንፈሳችን እየበረታ ኃይል እያገኘ ይሄዳል። መድኃኒት በሽታን እንደሚገለው ጾምም ጸሎትም ምን ያደርጋል? እነዛን ነገሮች እያደከማቸው ይቅርታን ቢካል ይቅር እንድንል እውነት መናገር ከቀረ እውነት እንድናገር በመጽወት ከቀረ እንድንመጸውት እያደረገን ይሄዳል። የእግዚአብሔር ኃይል ስጋዊ ነገሮች ዓለማዊ ነገሮች የሚሸነፉት በመንፈሳዊ ነገሮች ነው። በመንፈሳዊ ነገሮች ነው እና ስሌቱን አውቆ ደስተኛ ሆኖ ያለ መሰላቸት በፍቅር መጾም ነው። ለዛሬ የምናየው 16 እና የመጨረሻው ስጋችንንም እንደሚጠቅም ነው። ክርስቶስ የነፍስ እረኛ ብቻ አይደለም፣ የስጋም እረኛ ነው። ለነፍሳቸው የቃሉን ትምህርት ሲያስተምር ለስጋቸው ደግሞ ህብስት አበርክቶ አሳውን አበርክቶ መግቧል። በዳግም ምጽአት ነፍስ ብቻ አይደለችም እግዚአብሔር ፊት ቆማ ገነት የምትገባው መንግስተ ሰማያት የምትገባው፣ ስጋም ከመቃብር ይነሳል። ለምን? ዛሬ ዋጋ ስንቀበል አንድ ሰው ሲሰየፍ በስጋውም መከራ ተቀብሏል። በነፍሱ ብቻ አይደለም፣ በስጋውም በነፍሱም መከራ ይቀበላል፣ ሰማዕትነት ይቀበላል። ለሁለቱም ክብረት ይሰጣል እግዚአብሔር። ስጋን ከመቃብር ያነሳል፣ ከነበረበት ያመጣል፣ ካለመኖር ለመኖር ያመጣል እግዚአብሔር።
ነፍስን ካለችበት አምጥቶ ያዋሃዳቸዋል። ልክ እንደዚህ ሁሉ ክርስቶስ የስጋችንም እረኛ ነው። የስጋችንም እረኛ ነው። ለስጋም ያስባል። ረጅም ዕድሜ ኖረን ጥሩ ስራ እንድንሰራ፣ ልጆች በአግባቡ እንድናሳድግ፣ ስራ እንድንሰራ ለቤተ ክርስቲያን የመጣንበት ዓላማ አለ። ዝም ብለን አይደለም። ሰርተን ማለፍ ያለብን የእግዚአብሔር ስራ አለ እና ለዚህ ዓላማ ምን ያስፈልጋል? ጾም ያስፈልጋል። ሊቁ ቅዱስ ዮሐንስ አፈወርቅ ጾም ለነፍስ ብቻ አይደለም ለስጋም ለጤንነትም ይጠቅማል። ለጤንነት ኮሌስትሮሉ፣ ደም ግፊቱ፣ የተለያዩ በሽታዎች የሚመጡት እኮ ባለመጾም። አሁን ገዳም አካባቢ ገጠር አካባቢ ያሉ እናቶች ጾመኞቹ 80 ዓመት ላይ እንደወጣት ይሮጣሉ። የኔ አባት አሁን 83 ዓመቱ ነው፣ መንኩሷል። ብታዩት እንደወጣት ነው። እኔ ከሱ ቀድሜ አርጅቻለሁ። እንደወጣት ነው የሚሮጠው። ለምን? ይጾማሉ። በቀን አንዴ ነው ይበሉት እና በጾም ውስጥ ጥቅም አለ። ሰው 40 ከሞላው ራሱ ስኳር ነው አይደል? ስለዚህ ስኳር ሊጨምር ነው አባታችን ትላቸው አንድ አባት አይ እኔ ራሴ ስኳር አመርታለሁ አሉ። እነዛን ነገሮች ድል የምናደርገው በውስጣችን ገዳይ የሆኑትን በምንድን ነው? በጾም ነው። ዛሬ ዓለማችን አሁን ቀሲስ ከኔ በላይ ቢያብራሩት መላከ ሰላም ጥሩ ነው። ሌላ ቀን ፕሮግራም መርሃ ግብር ይዘው አንዱ የማንቂያ ደወል ነው። ዋና ትልቅ እንደው ሳይንቲስቶች አጥንተን ደረስንበት ያሉት አንዱ ነገር ምንድነው? የስኳር ህመም ዋናው መድኃኒት ጾም ነው ራሱ። የሚጾሙ ሰዎች ዝም ብሎ መድኃኒቱን ያንንም ስንወስድ ራሱ ሌላ ችግር ነው ያመጣው ብለው ጾሙ መፍትሄ እንደሆነ የተናገሩ ነው ያሉት። ጾም መፍትሄ ነው። ምቾት ለሰው ልጅ ትልቁ ጠላት ምንድነው ብትሉ ምቾት ነው። እየገደለ ያለው አሁን ምቾት ነው። ረሃብ እኮ የገደለ አይደለም ሰው ቁጭ ባለበት የገደለ ያለው ምቾት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምን ትላለች? 7 አጽዋማት አሏት። እነዚህ አጽዋማት ተወክተል የሚጾም ሰው እኮ በስጋውም ጤነኛ ነው፣ በነፍሱም ጤነኛ ነው። ነፍስ የምትጠይቀውን እንጾም፣ ለስጋችንም ደግሞ ጤናማዎች ሆነን እንድንኖር የሚረዳን ነው። ብዙ ጥቅም አለው። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። አሜን። ሳምንት ደግሞ የጌታን ጾም ዝርዝር ሁኔታዎች አጠቃላይ እንመለከታለን። በአብይ ጾም በዚህ ታላቅ ጾም በረከት የምናገኝበት ለስጋችሁ 6 ቀን ሰርታችሁ በሰባተኛው ቀን ቤተ እግዚአብሔር መምጣት ካቃተ ከባድ ነው። ሰንበት የእግዚአብሔር ናት። ስትመጡ ደግሞ ብቻችሁን አትምጡ። እህቶች የምታውቁት 2 ሰው አለ፣ 3 ሰው አለ፣ እየጋበዛችሁ ነው። ወንድሞች ብቻችሁን አትምጡ። 2 ሰው 3 ሰው እያዛችሁ ነው። ከታች አዲሱ አዳራሽ አርቋል ሊመረቅ ነው። እዛም ሌላ ቤተክርስቲያን ነው። እንዲያውም ከዚህ በበለጠ የታቹ በከፍተኛ ሁኔታ እያለቀ ነው። ማየት አይቻልም። ሲመረቅ የደብረ ዘይት ታዩታላችሁ። እዛም በስክሪን ይተላለፋል፣ በቀጥታም ዓለም ይከታተለዋል። ሁላችሁም የዛሬ ሳምንት ወንድሞቻችሁን እህቶቻችሁን ይዛችሁ ይዳን ሰው ለምን ትመጣላችሁ? ብቻችሁን መቼ ሊመጡ ነው? ሲሞቱ ዛሬ በረት እግራቸው ያልመጡትን ነገ እንዴት ይሆናል? በሰው እጅ መጥተው እንዴት ይሆናል? ኑ በሏቸው። ምን ያደርጋሉ ቤት? እንዴት ሰው በሰንበት እንዴት ካልታመመ ችግር ካልደረሰበት በቀር እንዴት በሰንበት ቤት ይውላል? እንዴት ይተኛል አልጋው ላይ? ነውር እኮ ነው፣ አይደረግም። እንዴ የኪዳነ ምሕረት ወይ የሚካኤል ጠብቆ ነው ክርስቲያን? በፍጹም። በምንም ሁኔታ ውስጥ ሆናችሁ እግዚአብሔር ቤት አትቅሩ። በምንም ሁኔታ ውስጥ ሆናችሁ አትቅሩ። ብቻችሁን ደግሞ አትምጡ። ወንድም የላችሁ ለብዙ ነገር የምትጋብዙት ያ ወንድም የለም? ያ የደከመ ደውላችሁ ታውቃላችሁ? ነገ ኪዳነ ምሕረት እንሄዳለን፣ ነገ ሚካኤል እንሄዳለን፣ ሰንበት ነው እንዳትቀር ብላችኋል። ግዴታችሁን ተወጣችኋል። እናንተ እኮ አሁን በእግዚአብሔር ቤት ዋጋ እያገኛችሁ ነው። ብዙዎቹ ግን እየጠፉ ነው። ይህን የመሰለ ቅዳሴ ባላለቀ የምትሉት ቅዳሴ በእውነት እየተቀደሰ መስዋዕቱ በእግዚአብሔር ፊት የተሰዋ
በበጉ ደም ያልተረጨ ትውልድ አሁን መጥቶ ካልተረጨ መቼ ሊመጣ? ዓለም እየተፈጸመች ነው። ብዙዎች እያሸለቡ ወደ እግዚአብሔር እየሄዱ ነው። ቀን የለም፣ ጊዜ የለም። ጊዜ ያለ መስሏችሁ እኮ ነው። የለም፣ ጊዜው አሁን ነው። አሁን ያላጠራቀሙትን በሰማይ ማግኘት አይቻልም። ኑ ድንገት እንዳንጠራ ቅረቡ። መቃብር ስፍራ ሄዳችሁ ብታዩ ያ ሁሉ የሄደ ነው። ነገ ደግሞ እኛ ሌሎች ይጎበኙናል መቃብር ስፍራ። ዛሬ ሞት ሳይቀድመን ሞትን ቀድመን እንምጣ። ተናግሬያለሁ። ከደሙ ንጹህ ነኝ። ለዓለም ለከተማ አሰሙ። ይሄን የመንግስት ወንጌል ተጠቀሙ። ኦንላይን መማር ይቻላል። ኦንላይን ስጋ ወደሙ መቀበል ግን አይቻልም። ዕጣኑን ማሽተት አይቻልም። ጸበሉን መጎንጨት አይቻልም። ቤተክርስቲያን አካላዊነት ነው። ካህኑ ስጋ ወደሙ ፈትቶ ሲወጣ እጁን በእጁ ይባርካል። ስጋ መለኮትን ደም መለኮትን በፈተተበት እጁ። ይሄን እድል ብዙዎች በህይወታቸው ሳያገኙት እያለፉ ነው። ኑና ተባረኩ፣ ኑና ተቀደሱ፣ የእግዚአብሔርን ቃል ስሙ። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። አሜን።